ማች ቢግ ላቭ ኤንድ ቢግ ሪስፔክት። እሺ ወንበር አምጪልኝ። ይሄን ወንበር አምጡት እዚህ ጋር ወደ ሰርፕራይዙ ነው። ወደ ሰርፕራይዙ ነው። አምጣ ወንበሩን እዚህ ነይ ብራዘሬ። ወንድሜ የታል ብራዘሬ? ና ወደ ሰርፕራይዙ ቆይ ይኸውላችሁ፣ አሁን ሰርፕራይዙን ልንገራችሁ ጋይስ። ሶፍት የያዘ ሰው የለም? ችግር የለም ሲመጣ ጠረጋለሁ። ችግር ወይ ጨርቅ ፎጣ አምጣልኝ ከሻወር ቤት። እሺ ጋይስ፣ አሁን ሰርፕራይዙን ልንገራችሁ ፋሚሊ። ሰርፕራይዙ እንግዲህ ይቅርታ እንዴ ጋይስ። እሺ ጋይስ ሰርፕራይዙ እንግዲህ ያው እኔም በወጣትነት ስሜት ግፊት ብዙ ነገር ውስጥ መግባት ይታወቃል። ያው እግዚአብሔር ሳያበዛ ምሮኛል። ውብዬ ብራዘር ዴት እና ሳያበዛ በትንሹ አሳይቶ ብዙ ነገር አስተምሮኛል። በሰራሁት ጥፋት ማለት ነው። በወጣትነት ግፊት እና የወጣትነት ስሜት ይሄ በልበል አርግ የሚለው ስሜት ጥሩ እንዳልሆነ ያ ስሜት ደግሞ እንደሚጎዳ እንጂ እንደማይጠቅም የሚያሳይ የራሱን የህይወት ታሪክ አጎቴ ዳዊት ድሪባ እንግዲህ መጽሐፍ ጽፎ ጨርሷል። ያው ወደዚህ እኔ ኢንተርቪወር ነኝ። አሁን ደዋን ኢንተርቪው እናደርጋታለን። እና ወደዚህ አዙረው ወንበር አንተ እዚህ ጋር እንደውም አንተ ፊት ለፊት ተቀመጥ። እኔ ትንሽ በቃ እሺ። ያው ጋዜጠኝነት ላይ ብዙም አይደለሁም፣ እሞክራለሁ እና ደዋ ይገባበል። በቃ እሺ እኔ እገባላለሁ። እና ጋይስ መጽሐፍ ጽፏል። ከመጽሐፉ ላይ ማለት ነው አንድ ስቶሪ ነግራችኋል። ታሪኩን ነው የጻፈው፣ ሙሉ የግል ታሪኩን ነው የጻፈው። ከዛ ፊት መናገር የምፈልገው ነገር ካለ እዚህም ቤት ውስጥ ያላችሁ በቀጥታ የምትከታተሉንን ቤተሰቦች ለዚህ ቀንና ለዚህ ሰዓት ስላደረሰን እግዚአብሔር ይመስገን፣ በጣም እናመሰግናለን። እንግዲህ ከዚህ በመቀጠል ላካፍላችሁ እንፈልገው ብዙ የህይወት ውጣ ውረዶችን አሳልፌያለሁ። ያው አስቸጋሪ ሊባል የሚችል የህይወት ውጣ ውረድ ነው ያሳለፍኩት። ያንን ደግሞ በመጽሐፍ መልክ ጽፌዋለሁ። በቅርብ ለህትመት ይበቃና ወደ እናንተ ወደ ቤተሰቦች ይደርሳል ብዬ ተስፋ አደርጋለሁ። ብዙ ነገር ትማሩበታላችሁ፣ ብዙ ነገር ታውቁበታላችሁ። በወጣትነት በስሜታዊነት እና በአንዳንድ ሁኔታዎች ሊፈጠር የሚችሉ ችግሮችን እንዴት ማለፍ እንዳለባችሁ ብዙ ነገር ያስተምራችኋል ብዬ አስባለሁ። እንግዲህ ያው ብዙ ሰው ስለ እኔ ታሪክ እንደሚያውቀው አንዳንድ ጊዜ የተዛባ ታሪክ የሚቀርበው ግን እውነተኛው ትክክለኛው ነገር መጽሐፍ ላይ ታገኙታላችሁ። በቅርብ ቀን መጽሐፍ ይወጣል። እሺ ኢንተርቪወር ጆን ዳንኤል ይቀጥላል። እሺ አጎቴ ታየር እሺ ከመጽሐፉ ላይ ለቤተሰቦቻችን አጠር ያለች ከመጽሐፉ ላይ ካሉ ስቶሪዎች አጠር ያለች ያስተምራቸዋል በምታስበውን እና ደግሞ መጽሐፉን እንዲጠብቁት ደግሞ አሪፍ ፓርት መርጠ ከመጽሐፉ ላይ ሙሉ አሪፍ ነው። ባይደዌ መጽሐፉን ከጀመራችሁት ማለት ምሳ ራሱ አበሉም ጨርሱታላችሁ ጀምራችሁ እና አሪፍ አንድ ታሪክ ንገራቸው እስካደረሰብህ ጉዳት ድረስ አንድ አጠር ያለች ለቤተሰቦቻችን ንገራቸው። አመሰግናለሁ የተከበሩ ጋዜጠኛ። እኔ እንኳን መናገር የምፈልገው ምናልባት ስላሳለፍኩት ውጣ ውረድ ወይ ስላሳለፍኩት ታሪክ ሳይሆን እግዚአብሔር እንዴት መሀሪ እንደሆነ እና እንዴት ምን ያህል ከሞት ማውጣት እንደሚችል ነው መግለጽ የምፈልገው። ምክንያቱም እኔ በሰባት ጥይት ተመትቼ ኦልሬዲ ሞቷል ተብሎ ሬሳ ክፍል ነው ከዛ እንዳልሞትኩኝ ደግሞ ታይቶ ከዛ የወጣሁት እና የተፈጠረው ደግሞ በወቅቱ በጣም እፈልግ ስለነበረ
ታይቶ ከዛ የወጣሁት እና ይሄ የተፈጠረው ደግሞ በወቅቱ በጣም እፈለግ ስለነበረ ከአዲስ አበባ ሸሽቼ ደብረ ዘይት የተወሰነ ጊዜ የመርማሪ ቡድኖች እኔም ሆኔን ለማጣራት ሬሳውን ከፍተው ሲያዩ እንዳልሞቱኝ አረጋግጠው ድጋሚ ወደ ፖሊስ ሆስፒታል የወሰዱኝ እና እግዚአብሔር ምን ያህል መሀሪ እንደሆነና ሊያስተምር ሲፈልግ እስከ መጨረሻው ከእናንተ ጋር እንደሚሆን እግዚአብሔር ይህን የተማርኩበት። ከዛ ጊዜ ጀምሮ የተሻለ ህይወት ለመኖር ጥረት እያደረኩ ነው። እግዚአብሔር ይመስገን። አንድ አካሪ ሳይጎድል ዛሬ በእናንተ ፊት ቆሜ ይህን ነገር ለመናገር ወቅቻለሁ። እግዚአብሔር ይመስገን። አመሰግናለሁ። ባይደዊ ሌላ ማመስገን የምፈልገው ሰው ተቋርጠ? አዎ ተቋርጧል። ሰርቷል? አልሰራም? ሰው ራሱ ቀነሰ። እየቀነሰ ነው። ሰው ራሱ ቀነሰ። እየቀነሰ ነው። ሰው ራሱ ቀነሰ። እየቀነሰ ፉጦን ጌታ ፉጣም ሰራ ጋይስ ሰራ አልሰራማ። ይኸው አረንጓዴ በርቷል። ሰራው ሰራው ታያለው። አሁን ጋይስ ታፕ ጋይስ ይሰራል። ጋይስ ይሰራል የምትሉ ሰዎች አዎ በሉኝ። ጋይስ እየሰራ ነው። ወፍ እያሉ አሪፍ ነው እያሉ ነው። እኛ ነው እዚህ ስለወልን እኔ ይሰራል፣ ይቆራረጣል። ኧረ ቆመካል። አሁን ተመልሳችሁ ቆማል። አሁን ተመልሳችሁ ባምቢዬ ቤቢ ባምቢዬ ነና ቴንክ ዩ ሶ ማች። አሁን እየሰራ ነው። ታኩሬ ላል በሞተር ታኩሬ ቴንክ ዩ ወንድሜ። እየሰራ ነው ጋይስ፣ አሪፍ ነው። እዛው ላይ ነው። ታፕ አርጉ ሁላችሁ እንዳይቆም። ኔትወርክ እየሰራ ነው። ባይደዌ ለምስታክ እንደሚያደርግ አላውቅም። ታፕ አርጉት ጋይስ፣ በደምብ ታፕ አርጉ ጋይስ። ኤቭሪባዲ ታፕ ደ ስክሪን። ሁላችሁም ታፕ አርጉት። ለምን ነው የሚቆምብኝ? ለምን ነው የሚቆመው? መሀል ላይ ስታክ ያደርጋል። ታፕ አርጉ ጋይስ፣ በደምብ ታፕ። ታፕ አርጉ ጋይስ፣ በደምብ ታፕ። እሺ ሁላችሁም ጋይስ ተስተካክሏል። ቆመብህ ሰምታችሁታል ወይስ ተቋርጦ ነበር ጋይስ? ሰምታችሁታል አይደለ? የዳዋን ታሪክ ሰምታችሁታል አይደለ? በዛ ስልክ እያየሩ ነው። ሰምታችሁታል? የዳዋ ሲያልቅ ነው የተቋረጠው። ካሜራውን ጥረገው ፈዝሃል። ኔትወርክ እኮ ነው። ቆይ ኔትወርክ ነው። የዳዋ ተቆራርጦ ነበር። የዳዋ ላይ ሰምተነዋል። ሰምተውታል። በቃ መጽሐፉ አልታተመም፣ ገና ሊታተም ነው። ታትሞ በቅርቡ ለገበያ ይውላል። ተዘጋጁ። ይደገም። የለም ድጋሚ የለም። እሺ ሌላ ጥያቄ ካላችሁ ቤታ ላስገባ። ቤታን እሺ ሪኩዌስት ላኪ ቤታ አለው ማድረግ አለብህ አንተ። እንዴት
ምን ሽ ነው ብራዘር? ማን ነው ያሲባው? ይሰማል? አዎ ቤታይ ምንድነው ኔትወርካችሁ? በስመ አብ ግማሹንም አልሰማላችሁ፣ ግማሹም አትታዩም ነበር። የሆነ ሰዓት ላይ ኔትወርካችሁ ይዟችሁ ነበር። እስቲ እግዚአብሔር ሞቅ የቁጥሙ አንበሳ ሁላችን እናቴ የምን አንበሳ ነው የገባው? ቤታይ የተሻለው አይቼዋለሁ። የሆነ ሰው አንበሳ ስሙንም አላነበብኩት። የሆነ ሰው አንበሳ ድምፁ ነው እኮ የገባው። ኢስት ነው የሚለው። አይ ቲንክ ኢስት ምናምን የሚል ኢስት ዋትሳፕ ማኒጋ ዋትሳፕ ኢስት ማይ ብራዘር ትንሽ መቶ ሺህ ድጋሚ ያስገባና ሞቅ አድርገውና እንገባለን ሁላችን። እሺ እናቴ እሺ ቤታይ እሺ እናቴ ኢስት ዋትሳፕ ዌልካም ብራዘር I was in prison East I was in prison 4 days or 1 year 1 year and 4 months I was in prison East. Let me tell you a secret. I was the prison boss. East, my brother. Thank you so much. Big love and big respect. Thank you, bro. Naomi, 1 year and 4 days? 1 month in jail. 1 month. 1 month in 4 days? Hey guys, tap. ገባ ኤቭሪባዲ ታፕ ድ ስክሪን ጋይስ። እንመለስ ወደ ቦታችን እንመለስ። አንድ ፈረንጅ ካለ ከአንድ ፈረንጅ ጋር ቤስት ኦፍ ስሪ ጌምማ እንጫወት አንድ ጌም ሀሊል ቢኖር እና ወራረ እንጫወት ዛሬ እግዚአብሔርን የምሬን። አይ እስቲ አሌክስ ሊኖር ይችላል ወይ ፕሪቲ ቦያሊ ወይ ዩሱፍ ምናምን ቢኖር ባምቢ አለች